ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ እህቶች በተለያየ ምክንያት ወደ ስደት የወጣችሁ በተለያየ ዓለም ላይ የምትገኙ እህቶች በተለይም አረብ ሀገር ላይ የምትገኙ እህቶች በዛ በረሃ በዛ ሙቀቱ አሸንፋችሁት የቤተሰቦቻችሁን ጣጣ የቤተሰቦቻችሁን ጉዳይ ለመሸፈን ታች ላይ የምትሉ ለቤተሰቦቻችሁ ብዙ መስዋዕት የምትከፍሉ እህቶች አላህ Subhanahu Wa Ta'ala ከዚህ መከራ ከዚህ ጭንቀት አላህ ይገላግላችሁ። ያሰባችሁትን መልካም ነገር አላህ ያሳካላችሁ። ከዚህ ጭንቀት አላህ በቃችሁ አላህ ይበላችሁ። ከቤተሰቦቻችሁ ጋር በሰላም በጤና በአፍያ የምትገናኙ አላህ ያድርጋችሁ። ወላጆቻችሁን ለማስደሰት ብላችሁ ልጆቻችሁን ለማሳደግ ብላችሁ ትዳራችሁን ለመጠበቅ ብላችሁ በተለያየ ምክንያት ኑሮን ለማሸነፍ ብላችሁ በተለያየ ሀገር ስደት ላይ የወጣችሁ እህቶች አላህ በቃችሁ አላህ ይበላችሁ። ዱንያ አኺራችሁን አላህ ያሳምርላችሁ። ሀገራችሁ ገብታችሁ የተመቻቸውን ዱንያ ያማረውን ቤተሰብ የምትመሰርቱ ለወላጆቻችሁ ደስታ የምታመጡ አላህ ያድርጋችሁ። አላህ ድካማችሁን አላህ ይቁጠርላችሁ። የሰራችሁትን መልካም ስራ አላህ በትልቅ ሐሰናት በትልቅ ምንዳ አላህ ይወፍቃችሁ እህቶች። ሐቂቃ በጣም ልብ የሚነካ ነው። በእናንተን ችግር በተለይ በተለያየ ምክንያት በኡምራም በምንም የሚመጡ ወንድሞች እህቶች ሙቀቱን ሲያዩ የእናንተን ችግር ሐቂቃ ይረዱታል። የእናንተን ስቃይ ያውቁታል። በዚህ ሙቀት በዚህ ከባድ በሆነ ሁኔታ ላይ ለፍታችሁ ደክማችሁ ለቤተሰቦቻችሁ የምትልኩት ገንዘብ እንደው ከባድ መሆኑን ማህበረሰቡ ይረዳዋል ያውቀዋል። ሐቂቃና አላህ በቃችሁ ይበላችሁ። ከቤተሰቦቻችሁ ጋር በሰላም በጤና በአፍያ አላህ ይቀላቅላችሁ። ውድ እህቶቼ ይሄ ቀን ያልፋል አብሽሩ። ይሄ ቀን ያልፋል አብሽሩ። ሶብር አድርጉ። ዱንያችሁን አኺራችሁን የተስተካከለ አላህ ያደርግላችኋል። በአላህ ላይ ተስፋ እንዳትቆርጡ። ባላችሁበት ቦታ አላህን ለመኑት፣ አላህን ጠይቁት፣ እጃችሁን አንሱ፣ ያ ረብ በሉ። ዱንያ አኺራችሁን ሐቂቃ አላህ ያሳምርላችኋል። እህቶቼ አላህ በያላችሁበት ቦታ አካባቢ ሰላማችሁን ያብዛው። ሰላም አላህ ያርጋችሁ። ትዳር የሌላችሁን አላህ ትዳር ይለግሳችሁ። ልጅ የሌላችሁን አላህ ልጅ ይለግሳችሁ። ቤተሰብ ይናፈቃችሁን ከናፈቃችሁ ቤተሰብ ጋር በሰላም በጤና አላህ ያገናኛችሁ። አላህ ይጠብቃችሁ። ውድ እህቶቼ ዱንያ አኺራችሁን ያማረው አላህ ያርግላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።